ከ30 ሚሊዮን በላይ የማድሪድ ደጋፊዎች ኪሊያን ኤምባፔን አንፈልገውም፣ ይውጣልን፣ እሱ የዚህ ቡድን መጥፎ ቫይረስ ነው ሲሉ ፊርማ አሰባስበው ዓለምን ጉድ አስብሏል። ይህ ድርጊታቸው አዲስ ክብረ ወሰንም አስመዝግቧል። በኦንላይን ፔቲሽን ታሪክ ብዙ ፊርማዎችን ያገኘ ጉዳይ ተብሏል። The petition has more than 30 million signatories. That would make it a world record petition. ይህ ሁሉ ደጋፊ እንዴት ኪሊያን ኤምባፔን አይንን ላፈር አለው? ነገሩ የሚጀምረው እዚህ ጋር ነው። ባሳለፍነው እሁድ ማድሪድ ከኤስፓኞል ጋር ጨዋታ በሚያከናውንበት ዕለት በጉዳት ምክንያት ከስብስቡ ውጭ የሆነው ኪሊያን ኤምባፔ ከፍቅረኛው ጋር በመሆን በጣሊያኗ ውቧ ደሴት ሳርዲኒያ በቅንጡ ጀልባ ላይ ሆኖ ሲዝናና የሚያሳይ መረጃ ተለቀቀ። ወትሮንም ቢሆን በክለባቸው ውጤት ደስተኛ ያልነበሩት የማድሪድ ደጋፊዎች ክለባችን በዚህ ችግር ውስጥ እያለ እንዴት ተጎድቻለሁ ብሎ ለመዝናናት ይሄዳል፣ እንደውም እሱ ከመጣ ጊዜ ጀምሮ ማድሪድ ዋንጫ ማንሳት አልቻለም፣ ስለዚህ ይልቀቅልን ሲሉ ዘመቻ ጀመሩ። 200,000 ድምፅ ለማሰባሰብ ዓላማ ተደርጎ የተጀመረው ዘመቻ እልፍ አላፍ ደጋፊዎችን አገኘ። 30 ሚሊዮንን ተሻግሮ በኦንላይን የተቃውሞ ፔቲሽን ታሪክ አዲስ ክብረ ወሰንን አስመዝግቧል። ኪሊያን ከማድሪድ ኃላፊዎች ፍቃድ ተሰጥቶት የማገገሚያ ጊዜውን እንደዛ ባለ መልኩ ዘና እያለ ለማሳለፍ ቢመርጥም ደጋፊዎች ግን አልወደዱትም። ኤምባፔ በክለቡ የረዥም ጊዜ ውል ያለው ሲሆን የደጋፊዎች ተጽዕኖ እስከምን ድረስ ሊደርስ ይችላል ወደፊት የሚታይ ጉዳይ ይሆናል። አሁን ግን እሱን በመቃወም ክለቡን እንዲለቅ የተጀመረው የፊርማ ዘመቻ 50 ሚሊዮን ሕዝብ ካላት ስፔን ጋር ሲነጻጸር ከግማሽ በላይ ሆኖ ዓለምን እያስገረመ ይገኛል። የእናንተን ሐሳብ ኮሜንት ላይ ጻፉልኝ። ላይክ ማድረግ እንዳይረሳ።